ምፈራው ምለምነው አንተ ለሰው ማትገልጸው አንተና አላህ Subhanahu Wa Ta'ala ብቻ የምታውቁት ቀልብህ ላይ ያለ ህይወትህ ላይ ያሉ ነገሮች አሉ በህይወትህና እሱን አላህ ያውቃል Subhanahu Wa Ta'ala እንድናገር የፈቀደልኝ ጌታ እህት ለወንድሞቼ ለሙስሊሙ ኡማ ለሌላው የኸይር ሰበብ በረህመቱ አላህ ያርገኝ ዛሬም አንተ ጋር መጥቼ እንድናገር ያረገኝ ጌታ ያረገልኝን ውለታኔ ተናግሬ አልጨርሰው ብስሚ የሱ Subhanahu Wa Ta'ala ችሎታ ለዛ ነው ሁሌ አላህ Subhanahu Wa Ta'ala ማንም ሰው ተስፋ እንዳይቆርጥ በየ ማስተላለፈው እና ለሁል ሐምዱ ሽክር አመስግኛ አልጨርሰው መጨረሻዬንም እዚሁ መንገድ ላይ ያርግልኝ ከሱ ጋር እስከምገናኝ ድረስ መጨረሻዬ እሱ በሚወደው መልኩ እኔ እምወደው ሰዎች ስንባል የምንወደው ነገር አለ አላሁ ረቡል ዒዛ ደግሞ ከባሮቹ ላይ የሚወደው ነገር አለ ኑሬን እሱ እንደሚወደው መኖር ሞቴንም እሱ እንደሚወደው አማማት ባሮቹ ላይ መሞትን ነው የምፈልገው በረህመቱ በእዝነቱ አላህ ያርግልኝ ለሁሉም ለሙስሊሙ ኡማ በሙሉ አላህ ዘንድ ሲቀሰቀሱ በሚወዱበት አላህ ያርግላቸው Subhanahu Wa Ta'ala Allahumma amin I'm sorry እኔ ኢሞሽን ነው የምሆነው አፉ በለኝ አብሽሪ እንትኖችም ኦዲየንሶችም አፉ ይበሉኝ አብሽሪ እንግዲህ ያው በሁላችንም ህይወት ውስጥ መቼም ያላህ ውለታ የማይካድ ነው አይደል እሱ ይመስለኛል ትንሽ ኢሞሽናል አልኮሽ የነበረው ሰው ፈሊላሂ الحمد አላህ አትሊስት በመንገዱ ውስጥ እንድንሆን ከመረጠን በመንገዱ ላይ ሆነን ደግሞ መጨረሻችንን በመንገዱ ላይ እንዲያደርግልን የምንጠይቅበት እድል አለ ማለት ነው አልহামዱሊላህ ምናልባት ሶሻል ሚዲያ ላይ መስራት በተለይ ዳዕዋ ላይ መስራት የሆነ ፈታኝ ነገር ያለው ይመስለኛል አሱዬ ምን ታዘብሽ አንቺ በዚህ በሶሻል ሚዲያ የዳዕዋ ቆይታሽ ውስጥ ሶሻል ሚዲያ አንተ ስትገባ የራስህ ዓላማ ሊኖርህ ይገባል ዓላማህ የመጀመሪያው አላህ Subhanahu Wa Ta'ala የሚወደው የመጀመሪያው ሁለተኛው የምናገረው ንግግር በአላህ Subhanahu Wa Ta'ala እዝነት እህቶቼ ወንድሞቼ ሙስሊሙ ኡማ ላይ የሚጠቅም ካልጠቀመ ባልናገር መርጣል ለምን የኛ ነብይ አለይሂ ሰላቱ ወሰለም ማን ካነ يؤمن بالله واليوم الآخر فليقل خيرا أو ليصمت ይሄ ማለት ቀላል ንግግር አይደለም ብዙ ጊዜ ሰዎች ይሉታል ይሄን በአላህ Subhanahu Wa Ta'ala ካመነ አንድ ሰው واليوم الآخر آخرة الله آخرة لا من الله